ትመስል መንግሥተ ሰማያት እጠተ ሰናፔ እንተነስአ ብእሲ ወዘርአ ውስተ ገራሂቱ ይላል። መንግሥተ ሰማይ በእርሻው የሰናፍጭ ቅንጣት የሚዘራ ገበሬን ትመስላለች። ይህ ጥሬ ትርጉሙ ነው ቃል በቃል። ከዛ በኋላ ሀተታም ይላል። ሰናፍጭ ፍጽምት ናት፣ ነቅ የለባትም። ነቅ ማለት ስንጥቃት ማለት ነው። የለባትም። ወንጌልም ነቃ ኑፋቄ የለባትምና። ሰናፍጭ ላይዋ ቀይ ውስጧ ነጭ ነው። ወንጌልም በላይ ደማችሁን አፍሱ ትላለች፣ በውስጥ ግን ሕገ ተስፋ ናትና። አንድም ሰናፍጭ ጣዕሟ ምረሯን ያዘነጋዋል፣ ወንጌልም ተስፋዋ መከራዋን ያዘነጋዋልና። አንድም ሰናፍጭ ቁስለ ሥጋን ታደርቃለች፣ ወንጌልም ቁስለ ነፍስን ታደርቃለችና። አንድም ሰናፍጭ ደም ትበትናለች፣ ወንጌልም አጋንንትን መናፍቃንን ትበትናለችና። አንድም ሰናፍጭ ከምትደቆስበት ተሐዋስያን አይቀርቡም፣ ወንጌልም ከምትነገርበት አጋንንት መናፍቃን አይቀርቡምና። ሰናፍጭ ስትደቆስም ስትበላም ታስለቅሳለች፣ ወንጌልም ሲማሯትም ሲያስተምሯትም ታሳዝናለችና። ሰናፍጭ ከበታቿ ያሉትን አታክልት ታመነምናለች፣ ወንጌልም የመናፍቃንን ጉባኤ ታጠፋለችና። ሰናፍጭ አንድ ጊዜ የዘሯት እንደሆነ በዓመት ዝሩኝ አትልም፣ ተያይዛ ስትበቅል ትኖራለች። ወንጌልም በ120 ቤተሰብ ተጀምራ እስከ ምጽአት ድረስ ስትነገር ትኖራለችና ይላል።